በስፋቷ ከሩሲያ ቀጥሎ በዓለም ሁለተኛ የሆነችም ሀገር፣ ነገር ግን በህዝብ ብዛቷ ከብዙ የአፍሪካ ሀገራት የምታንስ ግዙፍ ሀገር፣ ለብዙዎች የህልም ምድር፣ የተሻለ ህይወት፣ የነፃነትና የእኩልነትም ተምሳሌትም ነች። በየዓመቱ በመቶ ሺዎች የሚቆጠሩ ሰዎች ኑሯቸውን ለማሻሻል ለመማርና አዲስ ህይወት ለመጀመር ወደዚች ቀዝቃዛ ግን ልቧ ሞቃት ወደሆነችም ሀገርም ይጓዛሉ። ይቺ ሀገር ካናዳ ነች። ነገር ግን በእርግጥ የካናዳ ኑሮ ከሩቅ እንደሚወራው አልጋ ባልጋ ነው ወይስ የራሱ የሆነ ጥልቅ ፈተናዎችም አሉት? ዛሬ በዚህ ቪዲዮ በካናዳ ስለመኖር፣ ስለ ስራ ዕድል፣ ስለ አየር ንብረትና ስለ ኑሮ ውድነት እና አንድ ስደተኛ እዚህ ሀገር ሲመጣ ስለሚጠብቀው እውነተኛ ህይወት ጥልቅ ዳሰሳ እናደርጋለን። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እናሳስባችኋለን። ስለ ካናዳ ስታሰብ መጀመሪያ ወደ አእምሯችን የሚመጣው ነገር ቢኖር ብርድ ነው። እናም ይህ ውሸት አይደለም። የካናዳ ክረምት ወይንም ዊንተር እጅግ በጣም ረዥም እና ፈታኝም ነው። በአንዳንድ ግዛቶቿ እንደ አልበርታ እና ሳስካችዋን የቅዝቃዜው መጠን እስከ -40 ዲግሪ ሴልሺየስ ሊደርስም ይችላል። በዚህ ጊዜ ከቤት መውጣትና መኪና ማስነሳት እንዲሁም ወደ ስራ መሄድ ትልቅ ጀብድም የሚጠይቅ ነገር ነው። ነገር ግን የካናዳ አየር ንብረት በብርድ ብቻ የተገደበም አይደለም። ካናዳ 4 የተስተካከሉ ወቅቶችም አሏት። በበጋ ወይንም ሰመር ሲመጣ አገሪቱ በሙሉ ወደ ገነትነትም ትቀየራለች። ውብ ሐይቆች፣ አረንጓዴ ፓርኮችና ሞቃታማ የአየር ንብረት ሰዎች ከቤት ወጥቶ ተፈጥሮን እንዲያጣጥሙም ያደርጋል። ለአዲስ መጤዎች የመጀመሪያው ዓመት ክረምት እጅግ ከባድ ሊሆን እንደሚችልም ይጠበቃል። አየሩ ብቻ ሳይሆን በክረምት ወራት ቀኑ አጭር መሆኑና ፀሐይ ቶሎ መግባቷ በስነ ልቦና ላይ የራሱ የሆነ ተጽዕኖም አለው። ሆኖም ግን ጊዜው እያለፈ ሲሄድ ትክክለኛውን የክረምት ልብስ መልበስ ሲላመድ እና ቤቶች ውስጥ ያለው የሙቀት ማስተካከያ ሂተር ስራውን ሲሰራ ብርዱ የህይወት አንዱ አካል እየሆነም ይመጣል። ወደ ካናዳ ኢኮኖሚው እና የኑሮ ሁኔታ ስንመጣ ካናዳ ጠንካራ ኢኮኖሚና ሰፊ የስራ ዕድል ያላት ሀገርም ናት። ይሁን እንጂ የኑሮ ውድነት በተለይ ከቅርብ ዓመታት ወዲህ እጅግ አሳሳቢ እየሆነ መጥተዋል። ካናዳ ውስጥ ስራ አለ፣ ነገር ግን አንድ ባለሙያ ሀገሩ ላይ የሰራበትን ዲግሪ ይዞ እዚህ ሲመጣ ወዲያውኑ በሙያው ስራ ያገኛል ማለት ግን አይደለም። አብዛኛዎቹ አሰሪዎች የካናዳ ስራ ልምድ ወይንም ካናዲያን ኤክስፒሪየንስም ይጠይቃሉና በመሆኑም ብዙ አዳዲስ ስደተኞች ኑሯቸውን ለማሸነፍ ሲሉ መጀመሪያ ላይ ከሙያቸው ውጪ የሆኑ እንደ ፋብሪካ፣ ኡበር፣ ሬስቶራንት እና ጥበቃ የመሳሰሉ ስራዎችን ወይንም ሰርቫይቫል ጆብስ መስራትን ግድ ይሆንባቸዋል። በእርግጥ በትዕግስት ከተማሩና ኔትወርክ ከፈጠሩ በኋላ ወደ ትክክለኛ ሙያቸው መመለስም ይቻላል። በካናዳ ትልቁ ፈተና የቤት ኪራይና የግዢ ዋጋም ነው። በተለይ እንደ ቶሮንቶ እና ቫንኩቨር ባሉ ትላልቅ ከተሞች የአንድ መኝታ ቤት አፓርታማ ኪራይ በወር ከ2000 እስከ 2500 የካናዳ ዶላር ሊጠይቅም ይችላል። የግብር ታክስ መጠንም ከፍተኛ ነው። ከምታገኘው ገቢ ላይ ከመንግስት ግብር ለጡረታና ለስራ አጥነት መድን ተቀንሶ ነው እጅ ላይ የሚገባው። በዚህም የተነሳ አንድ ሰው ብቻውን ሰርቶ ለመኖር ስለሚከብድ አብዛኛውን ጊዜ ባልና ሚስት ጠንክረው መስራት አለባቸው። አሊያም ከሰዎች ጋር ቤት በጋራ መከራየትም የተለመደ አማራጭ ነው። የካናዳ ትልቁ ኩራትና ብዙዎች ወደዚች ሀገር እንዲመጡ ከሚያደርጉት ዋና ዋና ምክንያቶች አንዱ ነፃ የሕክምና አገልግሎትና ጥራት ያለው የትምህርት ስርዓት ነው። በካናዳ ማንኛውም ዜጋ ወይም ቋሚ ነዋሪ ነፃ የሕክምና አገልግሎትም ያገኛል። ወደ ሆስፒታል ወይም ክሊኒክ ስትሄድ የገንዘብ ቦርሳይን ሳይሆን የጤና ካርድህን ብቻ ነው የምታሳየው። የዶክተሩ ምርመራም ሆነ ከባድ የቀዶ ጥገና ወጪ በመንግስት ይሸፈናል። ሆኖም ይህ ስርዓት የራሱ የሆነ ትልቅ ችግርም አለው። እሱም የጥበቃ ጊዜ ነው። የድንገተኛ አደጋ ካልሆነ በስተቀር ስፔሻሊስት ዶክተር ለማግኘት ወይም ቀዶ ጥገና ለማድረግ ለወራት አልፎ ተርፎም ለዓመታት መጠበቅ ሊኖርብህም ይችላል። ትምህርትን በተመለከተ ደግሞ ካናዳ በዓለም ላይ ካሉ ምርጥ የትምህርት ስርዓቶች አንዱ አላት። ልጆች ከቅድመ መደበኛ እስከ 12ኛ ክፍል ድረስ በመንግስት ትምህርት ቤቶች በነፃነት ይማራሉ። የትምህርት ጥራቱ እጅግ የላቀ ነው። ለከፍተኛ ትምህርት ወይንም ዩኒቨርሲቲ እና ኮሌጅ ክፍያ ቢኖርም ዜጎች እና ቋሚ ነዋሪዎች ከመንግስት በተመቻቸ ብድር እና እርዳታ
መማርም ይችላሉ። ይህ ደግሞ ለማንኛውም ሰው እኩል የመማር ዕድልንም ይፈጥራል። ካናዳ የብዝሃ ባህል ወይንም ማልቲካልቸራሊዝም መገለጫም ናት። እዚህ ሀገር ስትመጣ ካናዳዊ ለመሆን የራስህን ማንነት፣ ቋንቋ ወይም ሃይማኖት መተው አይጠበቅብህም። ምክንያቱም መንግስት የባህል ልዩነቶችንም ያበረታታል። በዚህም የተነሳ በአንድ አውቶቡስ ውስጥ የዓለምን ሕዝብ በአንድ ላይ ማየትን ትችላለህ። የካናዳ ሕዝብ በአብዛኛው ትሁት፣ ሰው አክባሪ እና በየትኛውም ቦታ ይቅርታ ወይንም ሶሪ ማለትን የሚያዘውትር ማህበረሰብም ነው። ከደህንነት አንጻር ካናዳ በዓለም ላይ ካሉ በጣም ሰላማዊ ሀገራት ተርታም ትመደባለች። የወንጀል መጠን ዝቅተኛ በመሆኑ በምሽት እንኳን ያለምንም ስጋት መንቀሳቀስም ይቻላል። የሀበሻው ማህበረሰብ በካናዳ ያለው ቆይታም የራሱ የሆነ ውበት አለው። እንደ ቶሮንቶ፣ ካልጋሪ፣ ኤድማንተን እና ኦቶዋ ባሉ ከተሞች ጠንካራ ኢትዮጵያውያንና የኤርትራውያን ማህበረሰብ አሉ። የሀገር በቀል ሬስቶራንቶች፣ የኦርቶዶክስ አብያተ ክርስቲያናት፣ የመስጂድ ጁማዎች እና የባህል ዝግጅቶች ሀገርን በናፈቅ ጊዜ መጽናኛም ይሆናሉ። ማህበረሰቡ በሰርግ በሐዘንና በበዓላት ተሳስቦ ተደጋግፎ የካናዳን ብቸኝነትን ስሜት በእጅጉም ይቀንሳሉ። በአጠቃላይ የካናዳ ኑሮ በአንድ ቃል ሲገለጽ የተስፋና የጥረት ምድር ማለትም ይቻላል። የሚያስከፍለው ዋጋ አለ። ብርዱን መቋቋም፣ የቤተሰብና የሀገር ናፍቆት፣ የኑሮ ውድነት እና መጀመሪያ አካባቢ የሚኖረው ከዜሮ የመጀመር ፈተናም አሉ። ነገር ግን የሚሰጠውም ትልቅ ሽልማት አለ። ሰላም፣ ደህንነት፣ እኩልነት እና ነፃነት፣ ሕክምና እና ልጆች በጥሩ ሁኔታ ትምህርት ቤት ተምሮ ትልቅ ደረጃ የሚደርሱበት ብሩህ ተስፋም ይሰጣል። ካናዳ ሰነፍን አታቅፍም። ነገር ግን ላቡን አንጠፍጥፎ እንቅልፉን አጥቶ ሕግ አክብሮ ለሚሰራ ሰው ደግሞ ደረጃውን የምታሳድግ ህልሙን የምታሳካና በመጨረሻም እኔ እኮ የዚች ሀገር ዜጋ ነኝ ብሎ በኩራት ፓስፖርቷን እንዲይዝ የምታደርግ ሀገርም ናት። ስለ ካናዳ ኑሮ ያቀረብንላችሁ ዝግጅት ይህንን ይመስል ነበር። እናንተስ ስለ ካናዳ ኑሮ ምን የምታውቁት ወይም የምታስቡት ነገር አለ? በኮሜንት መስጫው ላይ ሀሳባችሁን አካፍሉን። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ቸርን ሰንብት።